በተለይ ባንተ ምክንያት በእያንዳንዱ ስቴፕ ላይ ነበርክ። ከዛ እሱም ደግሞ ተባበረ ካንተ። እኔ ነኝ ወጥሽ ያበላሽት። ደስ አለሽ? እኔ በቀላሉማ እዚህ እንደቀላሉ የኔ ተበላሽቶ ዝም ብዬ መተው እንዳይመስላችሁ። እሺ ህይወቴን አበላሽዋ። ተረጋጋ። መሰሪ ነገር ሰርታችሁ እኮ ነው ያበላሻችሁት። የሆነ ሰው ወደ ህይወት ማስወጣት ሲፈልግ ማለት እንዲህ ነው የሚያደርገው። ያደረገው ነገር ይመችኝ። እኔ አንድ ነገር ደስ የሚለኝ ነገር እኔ በአንቺ ታሪክ ውስጥ ማለት ነው መጥፎ ሰውም አይደለሁም። መጥፎ ነገር እኔ በአንቺ አድርጌም አላውቅም። ይመች ለእያንዳንዱ ምሳሌ ብዙ ጊዜ መስክሬያለሁ ስለና ግን እናንተ መሰሪነታችሁ ህይወቴን አበላሻችሁ፣ ተለያዩ፣ ብዙ ነገር ትነግሪኛለሽ። እዚህ ቤት የጠራሽ ህዝብ ቤት መታችሁ እንደዋሻችሁት ምን አድርጋችሁ ህይወቴን እንዳበላሻችሁና ተመልካች ሁሉም ነገር የተፈጠረው ማጠቤ ፈጣሪ ሰላም እንዴት ናችሁ? የተወደዳችሁ ውድ ቤተሰቦቻችን ደህና ናችሁ? ሰላማችሁ ይብዛልኝ። እኔ በጣም ደህና ነኝ። ዛሬ እንግዲህ ስመጣ እውነት ለመናገር በጣም ያው ደስ ማይል ነው። እናም ደግሞ ያው ሁሉም ነገር ጥርት ብሎ መሄድ ስላለበት በሚለው ዝም ማለት ስለማልችል እስካሁንም ያው ዝም ብያለሁ። ግን በቃ ከዚህ በላይ መታገስ አልችልም። ያው እንግዲህ እናንተም ደግሞ በምታዩት ነው የምትፈርዱት። ያው ከካሜራ ጀርባ ያለውን እኛ ነው የምናውቀውና ብዙ ነገር አለ እኔ ለእናንተ ያልነገርኩት። አሁን ላይ ተረጋግቻለሁ። ሁሉም ነገር አሪፍ ነው። ግን በቃ እንዴት ነው ማለት በቃ ሁሉም ነገር ጽድት ማድረግ ነው የፈለግኩት እና እናንተም አንዳንድ ነገሮች ማታውቁት ነገር አለ። ያን ነገር ደግሞ ለእናንተ መናገር አለብኝ። እኔም ደስተኛም ነበር፣ በጣም የተከፋውበትም ጊዜ ነበር። ብቻ ማያልፍ የለም፣ ሁሉም አልፎ ዛሬ ላይ ደርሻለሁ። ለዛም ተመስገን ነው እና ቤተሰብ እንግዲህ ለሌሎች እየተሳካ ለአንቺ ግን ዘግይቶብሽ ከተከፋሽ መፍትሄ ልንገርሽ። ስለተደረገላቸው አብዝተሽ አመስግኝ፣ በደስታቸው ደስ ይበልሽ። የእነሱን የዘመናት ጥያቄ የመለስ አምላክ ለአንቺም እንደሚችል እንደሚያደርግልሽ በእነሱ በኩል እያሳየሽ ነውና በስኬታቸው ደስ እያለሽ። ትላንት ጎበዝ ስለነበርኩኝ ሰዎችን ለመቀየር እጥር ነበር። ዛሬ ግን ጥበበኛ ሆንኩና ራሴን ለወጥኩኝ። እግዚአብሔር ይመስገን። እነዛን አጥንት የሚሰብሩ ንግግሮች ስትናገሩን እኛ ዝም ያልነው እኮ በተግባር እንመልስላችሁ ብለን ነው። ያው ጀግና ብዙ አያወራም። አንዳንድ ሰዎች እናንተ የተናገራችሁትን ነገር በጭራሽ ባላሰባችሁበት ሁኔታ ለውጠውት እንዲህ ነው ያልሽኝ ብለው ካሏችሁ አይ አትከራከሩ፣ ወይም ኤክስፕሌን ለማድረግ አትሞክሩ። አይ እኔ ከዚህ ሀሳብ በላይ ነኝ በሏቸው። ምክንያቱም ሲጀምር ነገሮችን እንደዚህ ውልግድግድ አድርገው የሚያስቡ ሰዎች ድካም ነው እንጂ የሚፈጥሩባችሁ እናንተ የዛ ሀሳብ ባለቤት እንዳልሆናችሁ ሊገባቸው ይገባ ነበር። ስለዚህ እንደው ዝም ብላችሁ እኔ ከዚህ ሀሳብ በላይ ነኝ በሏቸው። በአንተ ህይወት ከአንተ ውጪ ሌላ ማንም ግድ አይሰጠውም። በወደክለት ጥለው ከሄዱት በቂ ምስክር ናቸው። ህሉ ሁልጊዜ በጣም የማደንቃት ሴት ነች። ሁልጊዜ ራሷ አድጋ የሌሎቹ እድገት ያስደስታታል። በዛ ላይ ደግሞ ዛሬ ላይ ልዑልን በቃ የኔን ህይወት አመሰቃቅላቸዋል እና እንደዚህ በቀላሉ አለፋታችሁም ብላ አስደንግጣቸዋለች ማለት ነው። ደስ ይላል እውነት ለመናገር የእነሱን ስሜት፣ ሁኔታ፣ ሪያክሽን ማወቋ ደስ ይላል። እኔ ሄለንን በጣም ነው ማደንቃት። ሁል ጊዜ እንደምላችሁ በጣም ነው የምወዳት፣ በጣም ነው የምከታተላት። ብርታቷ፣ ወርቃ መነሳቷ፣ ችግሮችን የምታልፍበት፣ ችግሮችን የምትረዳበት፣ እንዴት መውጣት እንዳለበት
ካለችበት ሁኔታ በጣም ነው የምትገርመኝና ነገም ዛሬም ሴቶችዬ ማለት ነው ጠንካራ ሴት፣ ጎበዝ ሴት፣ ለፈተና ማትበገር ሴት ስታዩ የሷን አርአያ መልካሙን ነገር ጥሩን ነገር የሰው ልጅ ሁልጊዜም ይሳሳታል፣ ያጠፋል። ግን ከጥፋቱ ከስህተቱ ሳይሆን ጥፋቱን ስህተቱን አውቆ ትክክለኛውን መንገድ መምረጥ እንዳለበት ማየት እንዳለበት እኔ ጠንካራ ሴቶች፣ ጎበዝ ጀግና ሴቶች ሁል ጊዜ ከነሱ ጎን ነኝ። ይሄ የምታለቃቅስ ሴት ብሶተኛ ሴት ብዙ አትመቸኝም። ማለት ሁሉም የየራሳችን የምንረዳበት አለን። ግን ሄለን በብዙ ነገር ነው የምታስደንቀኝና ጎበዝ ጠንካራ ሴት ደግሞ ሁል ጊዜም ከጎኗ ሆነን እናበረታታት ይገባል። ዛሬ ላይ ደግሞ እንደዚህ በቃ ፈገግ ብላ ስትመጣ ደስ ብሎኛል። እውነት ለመናገር ወንዶች እኛ ሴቶችን ሰባብረውን ክትክት አድርገ ከወደቅንበት ማንነሳም አለነሱ አማራጭ እንደሌለን ብለው የሚያስቡ ሰዎች አሉ፣ ብዙ ሰዎች እና እኛ ደግሞ ትቶ መሄድ መልመድ አለብን። እንደው በቃ እዚህ ላይ አብቅቷል እንጂ ግንኙነት ብሎ የነገረን ሰው በጣም ደስን ያስብላል። በቃ ትቶ ለሄደ ሰው አመስግነን ወደ ሌላ መሄድ ነው ያለብን። እና ውዶችዬ ሰላም ዋሉልኝ። መልካም ቀን። እኔ የሄለን ማሞ አድናቂ ነኝ። በጣም ነው የምወዳት፣ በጣም ነው ማከብራት። እያንዳንዷ መንገዶች እያንዳንዷ የምትሄድበት መንገድ ያስደስተኛል። ጠንካራና ጎበዝ ሴት፣ ትቶ የሚሄድ ሴት የሚወድ ሰው እኔ ምርጫዬ ነው፣ እወዳታለሁ። ሁላችሁም ሰላም ቀን መልካም ቀን ተመኘውላችሁ። ሂድ ብዬ ነበረ ቆርጦልኛል ብዬ አልቻልኩም ተመለስ ተረታው ሸክዬ ሂድ ሲል አንደበቴ ቆይ ይላል አንጀቴ ሂድ ሲል አንደበቴ ቆይ ይላል አንጀቴ አልተስማሙልኝም ዳኝልኝ በሞቴ ሸሞን ሟናዬና ቃሌና ተይብኝ አፌ በደል ሆኖ በሷ ትፍረድብኝ።